ማናት? አላወቋትም እንዴ? የቅድስ እጮኛ እኮ ናት። እንዴት ብዬ ነው ማቃት? እሱ በየቀኑ አዳዲስ እጮኛ ይዞ ይመጣልና የእሱን እጮኞች እኔ ማወቅ አለብኝ። ምን ትጨማለቃላችሁ እናንተ ጨምላቆች? አያቴ ምንድን የምትይው? እዛ የኔ ብቻ የግሌ እሷ ናት፣ እጮኛዬ ናት ነው። አይደለም እኔ እንደዚህ አላውቅም። እንዴት ነው ማማ? ታዲያ ብዙ ሴት ነው የሚያመጣው? የቅዱስ እጮኞች ማብቅ ያላቸው ብለሽ ነው እንዴ? ጠዋት አንድ ከሰዓት አንድ ማታ አንድ ነው የሚያመጣው። እኔ ምለው ነይ አንቺም የሱ እጮኛ ነሽ? አቤት እድልሽ፣ አቤት እድልሽ፣ አቤት እድልሽ። እናትሽ ረግማሻለች። ተረግመሽ ነው። በጣም ማይደርስሽ አንቺ እጣውጥቶ ማይደርስሽ። ዝም በል የምን እናት ነው? እኔ ውሸት አላውቅም። አቀቁን ነው የምናገርሽ። እናገራለሁ። አያቴ እድሜዋ ስለገፋ እኮ አልገፋም፣ ምንም አልገፋም። እውነት ነው የምናገረው። እንዴ ምንድን ነው? እና የምን ሴት ነው እዚህ ቤት ይጅማ? አንተ በቁጥር ታውቃቸዋለህ። ዝም በል። ዛሬ ጉድን ይወጣው። ዝም በለው። ለዛ እኔ ተሰብስበን እንኖራለን እላለሁ። እሱን ይመልከቱት። ተሰብስበን እኔ የዋ ናት የኔ ቢጤ የዋ እንኳን አንቺን ሊሰበስብ መጀመሪያ የወለዳቸውን ልጆች በቅጡ በሰበሰበ። በየቦታው እኮ ነው የሰራቸው። በየቦታው ጭራሽ ልጅም አለ። የምን ልጅ ነው ያለኝ? አሉ ልጆች ማለት በየቦታው። ስሞትልሽ። እውነት ነው አያቴ። የምን ሚስት የምን ልጅ ነው ያለኝ? እዚህ ቤት ሴት አምጥቼ አውቃለሁ? የለህም እንዴ? መሰለኝ በቃ መሰለኝ። እቺ ልጅ ያንተ እጮኛ ናት እንዴ? ናት፣ የሱ እጮኛ ናት። ታዲያ ማን? እኔ እኮ የኮሎኔል መስሎኝ እኮ ነው። አቴ ኮሎኔል ሞቷል። ስንቴ ነው ምነግርሽ? ታሳብደኝ ነው። ናውጣ አንተ። ጤና ይስጣት። የታባክ ባዶ ቤት ጥለኸኝ ልታገባ